ጠዋት ያው ቤቴን ቀለም እያስቀባው ነበረና አይለክቱ የምር እንዴት አባቱ እንደሚያምር እንደው ምንጣፍ ሳናንጣጥፍ ጀምሩ ልቀርጽላችሁ ነበረ ረሳውኝና አሁን ይሄው እዚህ ጋር እንደምታዩት እቃ ምናምን ያስገባባውኝ ነውና ውይ ባይዜ ይጨልማል እንጂ ክላስ አሁን ትንሽ ጨለም ስላለ ይጨልማል እንጂ እና እዚህ ጋር ይሄው ቃይን እየደረደርኩ ነው ኮስሞቲክስ እቃዎቼን ምናምን ውይ አላለቀም ግን በቃ እና ይሄው እየሰራውኝ ነው እስኪ ያስገባኝ እና በአዲሱ ቤት ተናችሁ ቤቷም ነው ፏፏፏ እናደርግና ከዛ እንገናኛለን ጋይስ አሁን ደግሞ እዚህ ደረጃ ጋር ደርሰናል ማለት ነው ላይክ እዚህ ጋር ጫማዬን ደረደርኩኝ እዚህ ጋር ደግሞ ሱሴ ትላላችሁ በቃ ረከቡቴን እዚህ ጋር ደረኩኝ ከዛ እዚህ ጋር እንደዚህ እዚህ ጋር እነዚህን አስቀመጥኩኝ ከዛ እዚህ ጋር አንሶ ላይ ቫለንታይን ዴይ ይመስላል ከዛ እዚህ ጋር ሻንጣ ምናምን ይቀራል ገና ያው ኦሬዲ እየሰራራ ነው እዚህ ጋር ደግሞ እቃዎች ልደረድር ነው እዚህ ጋር ደግሞ ይሄው እንደዚህ እቃ ጥቤ በሳፋ ውስጥ እንደዚህ አስቀምጬ ከዛ በቃ ትንሽ ነው የሚቀረኝ ኦሬዲ ሲጨርስ ላይክ በቃ የምር ግን ማለት ነው ይሄን ግድግዳ ቀለም ሳስቀባው በፊት የኔ ሌላ ከለር ነበርና አሁን ግን በቃ እንዴት አባቱ ቤት እንዳሳመረ ወይኔ ጌታን እንዴት እንደሚያምር ቤቱ ብቻ አይደለም ጋይስ እኔም እንዴ ነው የሞምሬው ይላላችሁ እንዴ ደስ እንዳለኝ አይደላችሁ የምር እንዴ ደስ እንዳለኝ ጌታ ደስ ይላል በጣም በቃ ካሁን በኋላ ሎክ ምናምን ይለቀቃል ማለት ነውና በጣም ደስ ብሎኛል የምር ከምታስቡት በላይ አሁን ምን ይቀረኛ መሰላችሁ ቀለም አሳስቀባው ቫይዚ በቃ አለ አይደለ ቤቱ ብዙም ከለሩ የመጀመሪያው ላይ መግባት ስላስደበረኝ ከዛ ግን የታችሁ መብላት መጠጣቱ ይቅርብኛልኩኝና ከዛ በኋላ ቀለሜ ቅብት እንዲታረገ እንዲያርግ አሁን እዚህ ጋር መጋረጃ ይቀራል መጋረጃ እዚህ ጋር ይገባል ከዛ ሻንጣ ምናምን አልመጣም ሻንጣዎቹ ይገባሉ ከዛ በቃ ባም ይሆናል ማለት ነው ጌታ አሪፍ ይሆናል ብዬ አስባለሁ ጋይስ ቢፎር እንደ አፍተር ትላላችሁ ቤቴ በጣም በቃ ፏ ብላለች እግዚአብሔር ወይኔ ውይ ባይዘይ ማለት ነው በቃ ተማሪ ሆናችሁ ምናምን እዚህ ጋር ደግሞ መጋረጃዬን እንዲያርጊያት ትንሽ ወደ ላይ ተሰቀለብኝ መስለኝ ግን ያምራል ከታች እንትን ስላለ እና ይሄን በመሰለ ሁኔታ ቤቴን ፏ አድርጌ እዚች ጋር ደግሞ የምታዩዋቸው አስቤዛዎቼ አስቤዛዬን እንዲገዛዘውኝ ፍራሼ ደግሞ ቫለንታይን ዴይ እያከበረች ነው መሰለኝ ቀይ በቀይ ሆናለች አሁን እዚህ ጋር ደግሞ ቡናችንን እናፈላለን የምር ጌታን በቃ ምን ያለስ እንዳለኝ ጌታን አይዲያው የላችሁም እና በዚህ አጋጣሚ ደግሞ ጓደኞቼ ቤት እስካገኝ ድረስ ማለት ነው እና በጣም በብዙ ነገር ሲደግፉኝ ቤታቸው ሳድር በቃ ሳልሳቀቅ አብሬያቸው እንደፈለኩ የሆንኩኝ ሳሳልፍ ነበርና እነሱን ደግሞ አመሰግን ወዳለሁ በጣም ማለት ነው በቃ አለ አይደል ልክ በቃ እንደ ቤቴ ሆኜ ነው ወደ 10 ምናምን ቀን ቤት አዋሳ ላይ ጠፍቶ ስፈልግ ነበረ እና ያን ሁሉ ጊዜ ከነሱ ጋር ነበርኩኝ እና ከእታ ጋር ነበርኩኝ በዛው ደግሞ እነረዱ ጋር እነሳምሪ ጋር ነበርኩኝ እና በጣም በቃ አይደለ እግዚአብሔር ቃላት የለኝም በጣም ነው የምወዳችሁ በቃ በጣም ማለት ነው እና በጣም ኑሩልኝ እና ለሰው ልጅ ባይዜ ከብርም ከምንም በላይ የሚያስፈልገው ሰው ነው ማለትም ሰው ሲኖር ነው የሰው ልጅ በቃ አይደለ ከብር ቢኖር ብር የሆነ ያለው በቃ እንትን የሚልክና ሰው ሲኖር ደግሞ ሰው ደግሞ ከምንም በላይ ነውና በጣም ወዳችሁ ጓደኞቼ ናችሁ በጣም አከብራችኋለሁ ወዳችኋለሁ ክፉ አይንካችሁ በጣም አመሰግናለሁ በዚህ አጋጣሚ እና ዛሬ በጣም ደስ ያለኝ የሚያምር በቃ ሰላም አሁን ቡናችንን እናፈላለን ከዛ ቡናችንን እንጠጣለን እኔን እንግዲህ እንደምታዩኝ እንደዚህ የመሰልኩት ለዚህ ቤቴን ለማሳመር ብዬ ነው ግን
አሁን ሻወር ገባለሁ። ሻወር ገብቼ ምን ገላይን ታጥቤ ሳላቀጣጠይ ሻወር ገባለሁ። ከዛ ቡና ጠጣለን። ውይ የኔ ውዶች እና ይህንን ይመስል ነበረ እና የምር በጣም ደስተኛ ነኝ። ማለትም ያው ቤት ሲኖራችሁ ያለው ደስታ እና ብዙ በቃ የራሳችሁ የምትሉት የምትኖሩበት ቤት ሲኖራችሁ ደግሞ በጣም ደስ ይላል እና በጣም ደስ ብሎኝ ነበረ። ስለዚህ ቪዲዮ ከተመቻችሁ ላይክ አድርጉልኝ እና ደግሞ አዳዲስ የሆናችሁ ፋሚሊ ያሉናችሁኝ ደግሞ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እኔ በጣም ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ